ስለ ስውሯ ማርያም አንድ ምስክርነት ልንገራችሁ። እኔ የምኖረው ናዝሬት ነው። ባለትዳርና የልጆች እናት ነኝ። እህቴ ደግሞ የባንክ ሰራተኛ ነች። ከኔ ጋር ነው የምትኖረው። ባንክ እየሰራች እያለ ባንክ የምትሰራበት መስሪያ ቤት ብዙ ጴንጤዎች ናቸው የሚበዙት። እዛ እየሰራች እያለ ጋርቤጅ ውስጥ ቆሻሻ ልትጥል ወረቀት ልጥር ስትገባ የእመቤቴን የስውሯ ማርያምን ይሄን ስዕል ተጥሎ ታገኘዋለች። እህቴም ይዛው ወደ ቤት መጣች። እህቴ እንዲያገኘዋለችኝ። እኔ ቤቴ በጣም ሰላም አልነበረኝም። ልጄ ለዘመናት ምግብ አትበላም፣ እንቅልፍ የላትም፣ ጤነኛ አይደለችም፣ ከልጆች እኩል አይደለችም፣ ከልጆች ያነሰች ነች። ስለ እመቤቴ ሰምቼ አውቃለሁ፣ ግን ሄጄ አላውቅም። ታስሬያለሁ በስውር ሰንሰለት እና እመቤቴ ወደ እኔ ቤት የመጣችው እኔን ልታድን ፈልጋ ነው። እኔን ልታድነኝ ነው። እኔን ከሰዎች እኩል ልታደርገኝ ነው ብዬ እመቤቴን ይችን ስዕል ይዤ ማልቀስ መጸለይ ጀመርኩ። ስጸልይ ሳለቅስ የመጀመሪያ ጊዜ ወደ ሰሚነሽ ኪዳነ ምህረት ነበረ። ሰሚነሽ ኪዳነ ምህረት ሄድኩኝ። በጣም ብዙ ነገር ታምር አየሁ፣ ብዙ ነገር ተደረገልኝ። ከዛ ወደ ስውሯ ማርያም ሄድኩኝ። ልጄ ለዘመናት ምግብ አትበላም ነበረ፣ እንቅልፍ አተኛም ነበረ። እሱ ሁሉ ነገር ተቀረፈልኝ በሚገርም ጊዜ ውስጥ። በትንሽ ጊዜ ውስጥ የልጄ ታሪክ ተቀየረ። እንደ ልጆች እኩል ሆነችልኝ ልጄ። በቤቴም ሰላም አልነበረኝም። ብዙ ይሄ ነው ማለልሽ ጉዳይ ነበር ነው የምትለኝ። ይሄ ነው የማይባል ጉዳይ ነበር። በቤቴም በጣም ሰላም ሆነ። ቆሻሻ ውስጥ ተጥላ የተገኘችው ስውሯ ማርያም እኔን ቆሻሻዋን ልታድነኝ ፈልጋ ነው። እኔን ከሰዎች እኩል ልታደርገኝ፣ ልጄን ከልጆች እኩል ልታደርግ ፈልጋ ነው። ለእኔ የደረሰች ስውሯ ማርያም ለእናንተም ትደርስላችሁ። እግዚአብሔር ሲፈቅድላችሁ፣ እግዚአብሔር ሲያስባችሁ፣ እግዚአብሔር ከወደቃችሁበት ተነሱ ሲላችሁ በሚገርም ሁኔታ ህይወታችሁን ይቀይረዋል። ባልታሰበ ነገር ታሪካችሁን ይቀይረዋል። የኔን ታሪክ የቀየረች ስውሯ ማርያም የእናንተንም ትቀይር ትለናለች ባለ ታሪኳ። የቲክቶክ አካውንት የለኝም፣ እባክሽ ስለ ስውሯ ማርያም ይሄንን መልእክት ንገሪልኝ ብላ ነው እህቴ ደውላ ነገረችኝ። ለእሷ የደረሰች ስውሯ ማርያም